ደግሞ ብዙ ነገር አንድ አጋጣሚ ላይ ደስ የሚል አይደለም አጋጣሚ ትዳሩ ኦልሞስት እየፈረሰ ነበርና ሊለያዩ ምናምን ብለው ልብሷን መቀየር ነበረባት ኦልሞስት ኢትስ ዳን ትዳሩ ፈርሷል ከዛ አንድ ክፍል ቤት ናትና ምን ብታረግ ነው የሚሻለው እሷ እንዴት አድርጋ ልብሷን ትቀይር ወዴት ሄዳ ትቀይር በጣም በሚያሳዝን መልኩ ወደ ማን ዞራ ብትቀይር ጥሩ ነው ወደ ማን ትቀይር ወደ ባሏ አያሳዝንም ኦሬዲ ደን እኮ ተፋተዋል እኮ እነሱ ኢሞሽናሊ ገና ተነቅሎ ስላልወጣና የህግ ማዕቀፍ ምናምን ስላልተደረገበት በዛ ሞመንት ውስጥ ልብሷን ስትቀይር ወደ ማን ዞረች ባሏ አባቷ እኮ አለ እዛ ወንድም አለ እኮ ብዙ ሰዎች አሉ ሁሉ ነገሯን የሰጠችው ባል ነውና ወደሱ ዞራ እንት ስትል ሰው በሆነ ቫይብ ተያይቶ እንባ ውስጥ ገባ ተላቀሰ በሚገርም መልኩ ይሄ ክስተት ትዳሩን መለሰው ማለት የተዳፈነ ፍቅር አለ በመሃላቸው የሆነ የኮሙኒኬሽን ባሪየር ነው የተፈጠረው የሆነ ግድፈት ነው ያለው ያንን መስበር የቻለው ሲምፓቲው ነው በቃ ማለት you can't አትቋቋመው ይሄንን ስሜታ አንተም እና ኢሞሽናሊ በዚህ ልክ ነገሮች እንዴት ዶሚኔት ሊያደርጉ እንደሚችሉና ያለና የኮሙኒኬሽን ስታይል ላይ ያለንን ግድፈት በጣም መቀየር መቻል አለብን ሁለተኛ ትዳሮቻችንን ወይ ደግሞ ሚስታችንን ፕራዮሪታይዝ አናደርግም ቅድሚያ አንሰጥም ለስራ ቅድሚያ እንሰጣለን በሚል ምሰራው ለሷ አይደለም ወይ ፎቅ ምሰራው መኪና ምገዛው ቤት ምገዛው ምትገዛው ለራስህ ነው አንዳንዴ ከተመቸ ሁለተኛ ለማግባት ላይሆን ይችላል ግን እሷ ከዛ ቤት ውስጥ የሆነ ድርሻ ነው ያላት ከሚገዛው ጤፉን ሁሉ እሷ አትበላውም ሜቢ ኢቭን ጤፍ አይስማማሽም ተብላ ትንሽዬ ነገር ይሆናል የምትበላው አንተ ያን ነገር ኢንቨስት ታደርግ ለልጆችህ ነው ለራስህ ነው ኢንቨስት ያደርገው እና ሚስት የምትጠቀመው ነገር በፕሮፖርሽን ብታመጣው በጣም ኢምንት ነው ግን ሚስት ቤት ውስጥ የምትሰጠው ነገርስ ምን ያህል ነው ብትለኝ እንዴ ሳንወሻሽ እኛ እኮ መጅሊስ አረቢያ ላይ ወይ ሶፋ ላይ ቁጭ ብለን በሪሞት እኮ እንትን ነው የምንቀያየረው ኳስ አለ እንትን አለ በዛ ሰዓት እኮ እሷ ኪችን ነው ያለችው ወይ ልጆቹ እየጮሁ ነው there are a lot of headache ይሄ ደግሞ የረሱል ሲፋ አይደለም ረሱል አለይሂ ሰላቱ ሰላም በባህሪያቸው ቤት ውስጥ ሆነው ልብስ ይሰፉ ነበር ምግብን ያዘጋጁ እንደነበር በሐዲስ ተቀምጧል የኛ ዲን ቁድዋ ረሱል አለይሂ ሰላቱ ሰላም ናቸው ካለን ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና ካሉ ሁሉ ቦታ ላይ ነው እኔ እንደውም አንዳንድ ጊዜ ረሱልን ማድቤት ፈልጊያቸው ገባለሁ ወላሂ ማድቤት ፈልጊያቸው ገባለሁ because ረሱል ቤት ውስጥ አይኖ አንድ ወንበር ነው ያለው እንግዳ ሲመጣ እንኳን እሳቸው መሬት ቁጭ ብለው እንግዳው ወንበር ላይ ይቀመጣል እሳቸው ቤት ውስጥ 3 ወር ምግብ የእንትን ያላለበት ሳት ያልተቀጣጠለበት ታሪክ እናውቃለን እንደዛም ሆኖ ረሱል አለይሂ ሰላቱ ሰላም ቤት ውስጥ የሳቸው ሚና አሽረፈል ኸልቅ ናቸው አይደለም ቤት ውስጥ ግን አንዴ እንደውም ሆድ ህመም ይዟቸው ከኢሻ ምናምን ነገር ትንሽ አረፈዱ አሁን I'm challenging you and I'm challenging myself too አርፍደው መጡና በር እንትን ሲሉ ማነ ራሳቸውን ሲገልጡ ያመሽበት እዛው ማን የተባሉት ረሱል ሰለላሁ ዐለይሂ ወሰለም በማን በባለቤታቸው እስቲ በሳቸው ቦታ ላይ አንተ ራስን አስቀምጥና ወንድሜ ስምህ ማን ነው ፈይሰል ነኝ ያመሸህበት what's your response በአምስት ፈትቼሻለሁ ሁለት ከጓደኞች ተበድሬ we do that አልሰለምም እኮ ህይወታችን እውነቱን ለመናገር በደንብ እኮ ይሄ ማለት አንድ ሰው እስላማዊ ህይወት ለመኖር እኮ እስላማዊ ህይወትን መጀመሪያ ማወቅ አለበት ሞዴሊንግ ረሱል ሰለላሁ ዐለይሂ ወሰለም ናቸው አላህ አለና የሳቸውን ህይወት ግን አናቀው ስለዚህ እሳቸው ማድቤት ውስጥ ነበሩ ረሱል ሰለላሁ ዐለይሂ ወሰለም የጦር አውድማ ላይ ነበሩ ከአላህ ጋር የሚያገናኘው ወህዩ ላይ ያለው የሆነ ቦታ ላይ ጀግና ሆነው ታያቸዋለህ ዙሪያቸው ያሉ ሰዎች ወድቀው አነ ነብዩ ላ ከذب ዋና ኢብኑ አብዱል ሙጠሊብ ሲሉ ምንም እብለት ውሸት አይደለም እኔ የአላህ ነብይ ነኝ እኔ የአብዱል ሙጠሊብ ልጅ ነኝ ብለው በጀግንነት ገፍተው ጠላት ሲያሸብሩ ታያቸውና ቤት ሲመጡ ተለሳልሰው ያመሹበት ይደሩ this is our prophet sallallahu alaihi wasallam ይሄንን ማንነት ነው በምሳሌነት እንትን የሚለውና ቤት ውስጥ ያለንን ያንን ሪሞት ስጠላው ሪሞቱና ሶፋ በጣም ነው መጠላው አጠላም አንተ በየቤቱ እኮ የወንዱ ዩኒፎርም እኮ ነው ሪሞትና ሶፋ ቁጭ ብለው ወስራት
ነው ልናግዛቸው